ሰው እንዴት በስብራት ሳያነክስ ይሮጣል? እንዴት ህመም ላይ ሳያለቅስ ይኖራል? የህይወትን ውልቃት፣ የኑሮን እጥፋት ከተስፋ ውጪ ማንስ ሊያሸውና ሊፈውሰው ይችላል? ምንም። መኖር ከዚህ እስከዚህ ተብሎ እንደ ማንምና እንደምንም ተሰፍሮ አልተሰጣትም። እንዲሁ በጅምላ ነው የተቸረችው። ስንዴውን ከነገለፈቱና ከነንክርዳዱ ጋር እንደ ታጨቀ የዘር አይነት የነፍስ ጎተራዋ ነቀዝ በልቶት የማይጨርሰው የህይወት እህል ነው የተሰጣት። አጀብ! እግዚአብሔር ምን ሲለው በእበት የተመረገ ህይወት ሰጣት ያስብላል። ለምን እንደሆነ እንጃ በየዕለት መሞት አይታክታትም። መተንፈስ ብቻውን እኮ መኖርንም አይገልጥም። እንዲያም ቢሆን ግን ይነጋላታል፣ ለምስጋና ትታደላለች። የህይወቷ ተስፋ የአድማስ ላይ ጉም ቢሆንባትም ልክ እንደ ውሃ ላይ ኩበት እያደር ሰፎ የሚሰንፍ ነፍስ ግን አይደለችም። ጠንካራ የባህር ዳርቻን አለት የመሰለ ተስፋ አላት። መኖር ይሁን መሞት ያለችበትን ዘመን ዘንግታለች። ኑረት መቁጠሪያ ጊዜ ይኖር ይሆን? የህይወት ሞት ላይ መኖር ወይስ መኖር ላይ መሞት የትኛው ላይ ነሽ ብለው ቢጠይቋት የትኛው ዘመን ላይ እንደሆነች አታስተውልም። መልሷም እንጃ ነው። ሰው እንዴት መኖሩን ይረሳል? ሰው እንዴት ሰውነቱ ሲፈርስ እቅታ ማሰማት ይሳነዋል? ገና በ8 ዓመቷ የህይወትን ገፈት ቀመሰች። ባልጠነከረችበት ጉልበቷ ከጥንካሬ ጋር ታገለች። ከማጣት ከጉስቁሉና ከግዑዝ ህይወት ጋር ቡጢ ጨበጠች። መሞትን ድል የነሳች እየመሰላት መኖር ላይ እያለቀሰች ሞቷ ላይ ትስቃለች። መኖር ማለት እንዴት ይሆን? ፈጽሞ መኖር ምን እንደሚመስል አታውቀው። ኤርታሌን እንደ ውሃ መዋኘት ያህል ነው ለሷ መኖር ማለት። መኖር ማለት ለሷ ወደ እናት ከረጢት መመለስ ነው። የህይወት ገመምተኛ እናቷ በአንድ ጎኗ ሳትገላበጥ ከተኛች ሳምንታቶች አልፈዋል። ረዥም ጊዜ የተኛችበት ጎኗ በወፍ እንደተቦረቦረ የከብት ቁስል ጎርጉዷል። እያደር የቁስሉ መመርቀዝ ሁኔታ ቤቱን ያሸተው ጀመር። በጣር ድምፅ እንዲህ ትላታለች፣ ወግዬ ባህር ዛፍም ነገር ቢሆን አጭሽ እስኪ ትላለች እያቃሰተች። የወግዳር የቤታቸው ጎረቤት አጥር ላይ ያስደገፉትን የባህር ዛፍ እንጨት ቅጠሉን ቅርንጫፉንና እንጨቱን ልጣጭ ገሽልጣ ሸምጥጣ ምድጃ ላይ ታደርገዋለች። በየዕለት አጥሩን ስትመዝ መሿለኪያ በጀች። ወዲያኛው ማዶ ማጨንቆሪያ ሽንቁር ሰራች። ችግር መንገድ ያስጀምራል። የመኝታ ጎኗን ጨርቅ ለመቀየርም ሆነ ጎኗን ለማገላበጥ ቤታቸው ዝር የሚልም የለም። ተላላፊ በሽታ ነው ብለው ሁሉም የመንደሬው ሰው በሩቁ ይሸሻቸዋል። ከወግዳር በቀር ማንም የለም። እሷም ከእናቷ ውጪ ማንም የላትም። የቀየው ሰው ከልጆቻቸው ጋር እንዳትጫወት የወግዳርንም አግልለዋታል። እናቷ ስታቃስት ማልቀስን እንጂ ምንም ማድረግ የማትችል ያልጠነከረች ገና ስስ ልጅ ብትሆንም ባልጠነከሩ ክንዷ ያቅሟን ታደርጋታለች። የወግዳር እናቷ የአልጋ ቁራኛ ከሆነች ዕለት ጀምሮ በቤት ውስጥ የሚላስ የሚቀመስ እጅ እያጠራቸው መጥቷል። ሰውነቷን በሂደት ከስቷል። በየዕለት የልጅ ሰውነቷ እየሟሟ ያችን ድንቡሽቡሽ ሕፃን አሳነሳት። ራቡን መታገስ ቢያቅታት ከጎረቤታቸው ከነወለቱ ቤት በመሿለኪያ በኩል ገብታ እንዲቀዘቅዝ በሰፊው ሸራ ላይ የተዘረጋውን እንኩሮ አይኖቿን ወዲያ ወዲህ ዘርታ ሰው እንደሌለ ካስተዋለች በኋላ ለእናቷ የሚበቃትን ያህል ዘግና ስትወጣ ወለቱ ከኩሽና ብቅ ስትል አይን ላይን ተጋጠሙ። ማጣት ለካ ያደቃል። እያየቻት ሰለለች። እየሮጠች ፈቅ ማለት ተሳናት። ልክ እንደ ህልም እርምጃ ገና ሮጣ መሿለኪያው ጋር ስትደርስ ይዛ ገረፈቻት። በእጆቿ ይዘው የነበረውን እንኩሮ ለመሬት አስበተነቻት። ባዶ እጇን ቤት መግባት ሰማይን እንደ መግፋት ያህል ጠበልን እንደ መድፋት ቢሆንባት ጨለማውን ተገን አድርጋ የቤቱን ኩራዝ ይዛ እንኩሮውን የደፋችበት ቦታ ሄደች። የተደፋውን ዳግም ልትለቅም መሿለኪያው ጋር ስትደርስ ቦታው ላይ ምንም የለም። ቁጭ ብላ በእጆቿ መሬቱ እንዳበሰች ምንም የለም ከጠረኑ በቀር። ከተቀመጠችበት ሳትነሳ ኬትም እየጋለበ የመጣ ነፋስ ቀረኝ ይመራኛል ያለችውን ኩራዝ አጠፋባት። አንድ ቀረኝ መሿለኪያውን ያሳየኛል ያለችውን አጨለመባት። በተቀመጠችበት ተንሰቅስቃ አለቀሰች። ከጨለመው ውጪ ማንም አልሰማትም፣ ማንም አላያትም። እንባዋን ከፊቷ አብሳ አጥሩን ዳብሳ ወደ ቀይዋ እያለፈች ሳለ እናቷ የገዙላትን ቀሚስ እንጨት ተሰንቅሮበት ከባቷ ስፍራ ቦጨቀባት። ደግሞ መኖርን ስንሻ እንደዚህ አይደል ድንገት እየመጡ የሚያጎድሉብን፣ ከጎዶሎ ላይ የሚዘግኑብን።
እናቷን ላለመቀስቀስ ቀስ ብላ የበሩን ሲሲታ ሳታሰማ ገብታ ኩራዟን ደግማ ሳትለኩስ በዳበሳ መኝቷን ፈልጋ በጀርባዋ ተንጋለለች። ወለቱ ያደረገቻትን እያሰበች የህይወቷን ጉድለቶች እያሰላች ድንገት እንባዋ ወርዶ ጆሮዋ ላይ ሲጣቆር ኮሰኮሳት። በእጆቿ እርጥበቱን ጠርጋ ባዶ አንጀቷን እናቱን ናፍቆ እንዳቀፈ ልጅ ሆዷን ክፉኛ ጨምድዳ ተኛች። ሁሌ እንደምታደርገው ንጋት ላይ ከዶሮ ጩኸት እኩል ተነስታ በሯን ከፍታ ጉሊት ቦታ ሄደች። ቀንቀን መደብ ላይ አንጥፈው ቡና ሲሸጡ የዋሉበት ቦታ ላይ ቁጭ ብላ የተንጠባጠበውትን ቡና በቁጥር ለቅማ ግማሹን በ1 ብር ከ50 ሳንቲም ሸጣ 3 ሽልጦ ገዛች። ቀሪውን ቡና የእናቷን ጥም ልታረካ ይዛ ወደ ቀይዋ ዘገመች። እንደገባች እናቷ ልትቀሰቅስ ተጠጋቻት። አይኖቿ ፈጠው ስለነበር እየተቆጣቻት ስለመሰለቻት በእጆቿ የያዘችውን ምግብ እያሳየቻት እንዴት ገዝታ እንደመጣች በፈገግታ ተሞልታ ነገረቻት። በጠዋት ቀንቷት ይዛ የመጣችውን እህል ልታቀምሳት ተጠጋቻት። እናቷ ግን አልሰማችም። አይኖቿም አይርገበገቡም። ደጋግማ ቀሰቀሰቻት፣ ግን ሰውነቷ ድርቅ ብሏል። የወግዳር እናት አርፋለች። ምን ሰዓት ላይ የእናቷ የህይወቷ እረፍት ምልክት ሆናት? ምናልባት ማታ እንኩሮ ሲደፋባት፣ ምናልባት ኩራዝ ሲጠፋባት፣ ምናልባት ቀሚሷ ላይ አጥር ሲቆርስባት፣ ምናልባት በየትኛው ሰዓት ይሆን ነፍሷ ያመለጣት? ስንቶቻችንን በጥቂት ሁነት ከግዙፍ ኑረት የዘገየን? ስንቶቻችን ይሆን ለምንደፋው ነገር ነፍስ ማትረፍ ያቃተን? ወለቱ ጋር በዛች መሿለኪያ ሾልካ እናቴን ስቀሰቅሳት ዝም አለችኝ እያለች ተሰቅስቃ አለቀሰች። የመንደሩ ሰው ሁሉ ረፍቷን ሰምተው አለቀሱ። ለመሞቷ እየመሰሉ የሳሱ ትላንት አግልለው እንዳልሳቁ ዛሬ አጥቦ ለመገነዝ ተጠየፉ። አንስቶ ለመቅበር ግን ተገፋፉ። እንዲህ ነን አይደል? ለመገናኘት የሚከብደን ለመጠፋፋት የሚቀል እንዲህ ነን አይደል? የተሸከመን ሁሉ ያዘነልን እየመሰልን መች አስተዋልን እንዲያ መሆኑ ከፍ አድርጎ ሊጥለን። ቢሆንም አፈር ለማልበስ ማንም አይከብደውም። ቀበሯት። የወግዳር ባበጀችው መንገድ እየተመላለሰች ከወለቱ ተጠግታ እንኩሮ እያነኮረች መኖርን ቀጠለች። አንድ ማለዳ ወለቱ መሿለኪያውን በሾክ አጠረች። የወግዳር እንደ እብድ አደረጋት። የህይወት ትዝታ ሽንቁራን እሾህ ገረገዱባት። በዚች ቀዳዳ ነፍስ አታለች፣ ነፍስ ዘርታለች፣ ህይወት አጭዳለች። በዚህ መንገድ ህመም በህመም አስታማለች። በዚህ መሿለኪያ መኖርን መርጣለች። በዚሁ መንገድ ትላንትን እያየች ዛሬን ተነጥቃለች። ህይወት ማጨንቆሪያ መንገድ መሿለኪያዋ ነበረች።